በመቀጠል ደግሞ የምንመለከተው በሀገራቶች መካከል ያለውን የፖለቲካል ኢኮኖሚክ ሲስተም ልዩነቶች ነው። ዲፈረንስስ አሞንግ ናሽናል ፖለቲካል ኢኮኖሚክ ሲስተም ነው። ስለዚህ ናሽናል ሲስተም ኦፍ ፖለቲካል ኢኮኖሚ ዲፈር ፍሮም ዋን አናዘር ኢምፖርታንትሊ ኢን ዘ ፎሎዊንግ ኤሪያ። ስለዚህ የሀገራቶች ናሽናል ወይም ደግሞ ፖለቲካል ኢኮኖሚ ሲስተማቸው በእነዚህ ነገሮች አንዱ ከአንዱ ይለያያል። አንደኛው ዘ ፕራይሜሪ ፐርፐዝ ኦፍ ዘ ኢኮኖሚክ አክቲቪቲ ኦፍ ዘ ኔሽን፣ የሀገሪቱ የኢኮኖሚክ አክቲቪቲ ዋና እንትኑ ፕራይሜሪ ፐርፐዙ አንደኛው ነው። ከዛ ደግሞ ሮል ኦፍ ዘ ስቴት ኢን ዘ ኢኮኖሚ፣ ሁለተኛው ደግሞ የስቴት ወይም ደግሞ የመንግስት ሮል በኢኮኖሚው ላይ ያለው የመንግስት ሮል፣ ሶስተኛው ደግሞ ዘ ስትራክቸር ኦፍ ዘ ኮርፖሬት ሴክተር ኤንድ ፕራይቬት ቢዝነስ ፕራክቲስ። ስለዚህ የኮርፖሬት ሴክተሩ ኮርፖሬሽኖች እንዴት ነው ስትራክቸር የተደረጉት፣ ከዛ ደግሞ ፕራይቬት ቢዝነስ ፕራክቲሶች የፕራይቬት ቢዝነሶች ደግሞ የእነሱ ፕራክቲስ፣ እነዚህ ሁሉ የዲፈረንስ የልዩነት እንትኖች ናቸው ማለት ነው። ትኩረት አድርገን የምናያቸው ናቸው። አስ ፎር ዘ ሮል ኦፍ ስቴት ኢን ዘ ኢኮኖሚ ማርኬት ኢኮኖሚ ኢንክሉድ። ስለዚህ የሮል የሀገር በኢኮኖሚው ላይ ያለው የመንግስት ሮል ከዛ አንጻር አንደኛው ጀነራል ሌዚ ፌር ማለት አሜሪካ የምትከተለው ምንም በቃ መንግስት ምንም ኢኮኖሚው ላይ ኢንተርቬን የማያደርግበት ኢኮኖሚውን ሙሉ ለሙሉ ለቆት ራሱ ኢኮኖሚ የሚንቀሳቀስበት ወይም ደግሞ ነን ኢንተርቬንሽኒስት ስታንስ ኦፍ ዘ ዩናይትድ ስቴትስ። ስለዚህ የአሜሪካ ሌዚ ፌር ወይም ደግሞ ነን ኢንተርቬንሽኒስት ነው። መንግስት ምንም ኢንተርቬን የማያደርግበት ኦልሞስት ኢኮኖሚው ራሱን በራሱ የሚመራበት አለ። ሌላኛው ደግሞ ጃፓን ስቴት ሴንትራል ሮል ኢን ዘ ኦቨርኦል ማኔጅመንት ኦፍ ዘ ኢኮኖሚ። ከዚህ በተቃራኒ ደግሞ የጃፓን ስቴት ሴንትራል ሮል የሚጫወትበት ዋና ተጫዋች የሆነበት አለ ማለት ነው። ስለዚህ ሪጋርዲንግ መካኒዝም ኦፍ ኮርፖሬት ገቨርናንስ ኤንድ ፕራይቬት ቢዝነስ፣ ይሄ ኮርፖሬት ገቨርናንስ ማለት ትልልቅ የሆኑ ኮርፖሬሽን ትልልቅ የሆኑ ካምፓኒዎች እንዴት ገቨርን እንደሚደረጉ እና ፕራይቬት ቢዝነሱ እንዴት እንደሆነ፣ ከዚህ አንጻር ደግሞ ሪላቲቭ ፍራግመንትድ አሜሪካን ቢዝነስ ስትራክቸር፣ የአሜሪካ ቢዝነስ ስትራክቸር ሪላቲቭሊ ፍራግመንትድ ነው ማለት ሁሉም ትልልቅ ካምፓኒ የየራሱን ነገር ላይ የተጠመደ እና የየራሱን ስራ የሚሰራ ነው። ጃፓን ሲስተም ላይ ግን ታይትሊ ኢንተግሬትድ ኢንዱስትሪያል ግሩፒንግ አለ ወይም ደግሞ ኬሲቱ የሚባል ወይም ደግሞ ኢንዱስትሪያል ግሩፒንግ ማለት አንድ ኢንዱስትሪ ላይ የሚሰሩ ካምፓኒዎች ታይትሊ ኢንተግሬትድ የሆኑበት ምንድነው? ለምሳሌ ምን ማለት እንችላለን? ለምሳሌ ቴክስታይል ላይ የሚሰሩ ኢንዱስትሪዎች 3 4 5 ከሆኑ እነሱ ግሩፕ ተደርገው አንድ ላይ የሚታዩበት ታይትሊ ኢንተግሬትድ የሆነ ኢንዱስትሪያል ግሩፒንግ አለ ማለት ነው። ይሄ ደግሞ ከአሜሪካው ፕራክቲስ የተለየ ነው። ዘ ፐርፐዝ ኦፍ ኢኮኖሚክ አክቲቪቲ ኢን ፓርቲኩላር ካንትሪ ላርጅሊ ዲተርማይን ዘ ሮል ኦፍ ዘ ስቴት ኢን ዛት ኢኮኖሚ። ስለዚህ ዘ ፐርፐዝ ኦፍ ኢኮኖሚክ አክቲቪቲ ኢን ፓርቲኩላር ካንትሪ ላርጅሊ ዲተርማይን ዘ ሮል ኦፍ ዘ ስቴት ዛት ኢን ዘ ኢኮኖሚክ አክቲቪቲ። ስለዚህ አሁን ማየት ያለብን ምንድነው? ፐርፐዝ ኦፍ ኢኮኖሚክ አክቲቪቲ፣ ኢኮኖሚ አክቲቪቲው አላማው የአንድን ሀገር የመንግስቱን ሮል ዲፋይን ያደርጋል ማለት ነው። ለምሳሌ ኢንዞስ ሊበራል የሆኑ ሶሳይቲዎች ምንድነው? ዌልፌር ኦፍ ዘ ኮንሱመር ኤንድ አውቶኖሚ ኦፍ ዘ ማርኬት አር ኢንፋሳይዝድ። የዌልፌር ኦፍ ዘ ኮንሱመር የሸማቹ ደህንነት ወይም ደግሞ የሸማቹ ጥቅም ቅድሚያ ይሰጠዋል። ከዛ አውቶኖሚ ኦፍ ዘ ማርኬት አር ኢንፋሳይዝድ። አውቶኖሚ ማለት ደግሞ ማርኬቱ ራሱን በራሱ ራስ ገዝ እንዲሆን ፑሽ ይደረጋል። ምን የሆኑ ሶሳይቲዎች ሊበራል ይሆኑ። ሌላኛው ደግሞ ሮል ኦፍ ዘ ስቴት ቴንድ ቱ ቢ ሚኒማል። የስቴት ምንድነው ሮል ሚኒማል ነው። ሊበራል የሆኑ ማለት ዲሞክራሲ ኢንከሬጅ የሚደረግባቸው ዜጎች ነፃነት ያለባቸው አትሊስት ኢን ዴፊኒሽን ማለት ነው። እንደዚህ አይነት ሶሳይቲዎች ላይ ሞር እነዚህ ነገሮች ካፒታሊስት የሆኑ በአብዛኛው ሀገራቶች ላይ ማለት ነው። ፕሪዶሚናንት ሪስፖንሲቢሊቲ ኦፍ ስቴት ኢን ዞስ ሶሳይቲስ ቱ ኮሬክት ማርኬት ፌለር ኤንድ ፕሮቫይድ ፐብሊክ ጉድስ። ስለዚህ በዋነኝነት የመንግስት በእነዚህ ሀገራቶች ላይ የመንግስት ሪስፖንሲቢሊቲ ምንድነው? ማርኬት ፌለር እንዳይኖር ማስቻል ነው። ኢኮኖሚው ራሱን በራሱ ሲያስተዳድር ማርኬት ፌለር ወይም ደግሞ የማርኬት ውድቀት፣ ማርኬቱ ያልተጠበቀ
ውድቀትን ውስጥ እንዳይገባ መቆጣጠርና ፐብሊክ ጉድ ይሄ ለህዝቡ የሚያስፈልጉ ነገሮችን ፕሮቫይድ ማድረግ ላይ ብቻ የተወሰነ ነው ማለት ነው። ሌላኛው ደግሞ ኢን ዞዝ ሶሳይቲ ዌር ኮሙናል ኦር ኮሌክቲቭ ፐርፐዝ ፕሪቬል ወይም ደግሞ እንደ ግለሰብ ሳይሆን እንደ ማህበረሰብ የሚታይባቸው ኮሌክቲቭ ፐርፐዝ እንደ ማህበረሰብ ማደግ እንደ ማህበረሰብ ብዙ ነገር ትኩረት የሚሰጥባቸው ሶሳይቲዎች ላይ ደግሞ the role of the state is much more intrusive and interventionist የመንግስት ወይም ደግሞ የስቴት ሮል በጣም ኢንትሩሲቭ እና ኢንተርቬንሽኒስት ነው። በጣም ጣልቃ ገብነት የበዛበት ነው ማለት ነው። ሮል ኦፍ ሰች ስቴት ካን ሬንጅ ፍሮም ፕሮቫይዲንግ ዋት ጃፓን ኮል አድሚኒስትሬቲቭ ጋይዳንስ ቱ ሜንቴኒንግ ኮማንድ ኢኮኖሚስ ኢን ዘ ሶቪየት ዩኒየን። ስለዚህ የሮሉ ከምን ምን ያህል ሬንጅ ሊኖረው ይችላል? ከጃፓን ከምትለው አድሚኒስትሬቲቭ ጋይዳንስ ምንድን ነው? ይሄ ጋይድ ማድረግ ኢኮኖሚውን ጋይድ ከማድረግ ተነስቶ እስከምን ሊደርስ ይችላል? ኮማንድ ኢኮኖሚ ማለት የቀድሞ ሶቪየት ዩኒየን ወይም የቀድሞ ራሽያ የምትጠቀመው ኮማንድ ኢኮኖሚ ማለት በቃ መንግስት የትኛው እቃ መመረት እንዳለበት የትኛው እቃ በምን ያህል ብር መሸጥ እንዳለበት ሁሉን ነገር ኮማንድ ኢኮኖሚ የኛም ሀገር በደርግ ዘመን ስትከተለው እንደነበረው ማለት ነው። ይሄ ኮማንድ ኢኮኖሚ። ስለዚህ ምን በሆኑ ሶሳይቲዎች ኮሙናል ወይም ኮሌክቲቭ ፐርፐዝ ፕሪቬል የሚያደርግባቸው ሶሳይቲዎች ላይ እነዚህ ነገሮች አሉ። ስቴት በጣም ኢንተርቬንሽኒስት የሆነበት ከዛ ደግሞ ከጃፓን ተነስቶ ወይም ደግሞ በትንሹ ጃፓን ከምታደርገው አድሚኒስትሬቲቭ ጋይዳንስ ሲበዛ ደግሞ እስከምን ሊደርስ ይችላል? ኮማንድ ኢኮኖሚ ሊደርስ ይችላል ማለት ነው። ሪጋርዲንግ ዘ ሲስተም ኦፍ ኮርፖሬት ገቨርናንስ ኤንድ ፕራይቬት ቢዝነስ ከኮርፖሬት ገቨርናንስ እና ፕራይቬት ቢዝነስ አንጻር ደግሞ ምን ሊሆን ይችላል? ሼር ሆልደር ስቶክ ሆልደር ሃቭ ኢምፖርታንት ሮል ኢን ገቨርናንስ ኦፍ አሜሪካን ቢዝነስ። በአሜሪካ ቢዝነስ ላይ ሼር ሆልደሮች የአንድ ካምፓኒ ሼር ሆልደሮች ወይም ስቶክ ሆልደሮች በጣም ኢምፖርታንት ሮል አላቸው። ትልቅ የሆነ ምንድን ነው ሮል አላቸው። ካምፓኒው ወዴት አቅጣጫ መሄድ ያለበት ምን ማድረግ እንዳለበት በቃ ሙሉ ለሙሉ የሚወስኑ ሼር ሆልደሮች ናቸው። ጃፓን እና ጀርመን ላይ ስመጣ ደግሞ ባንክ ሃቭ ፕሌይድ ሞር ኢምፖርታንት ሮል ኢን ቦዝ ጃፓን ኤንድ ጀርመን። ባንኮች ናቸው አሜሪካ ላይ ሼር ሆልደሮች ነው በቃ ኦልሞስት ሙሉ ለሙሉ ፋይናንስ የሚያደርጉት ቢዝነሶቹን። እንትን ላይ ግን ጀርመን እና ጃፓን ላይ ግን ባንኮች ትልቅ ሮል አላቸው ማለት ነው። ሪጋርዲንግ ቢዝነስ ፕራክቲስ ከቢዝነስ ፕራክቲስ አንጻር ደግሞ ላርጅ አሜሪካን ፊርም ፍሪኩዌንትሊ ኢንቨስት ኤንድ ፕሮዲውስ አብሮድ። አብዛኛው የአሜሪካ ድርጅቶች ፊርሞች ምንድነው ኢንቨስት የሚያደርጉትም ፕሮዲውስ የሚያደርጉት ውጭ ሀገር ላይ ነው ማለት ከአሜሪካ ውጭ ኢንቨስት ያደርጋሉ፣ ከአሜሪካ ውጭ ማኒፋክቸር ያደርጋሉ፣ ፕሮዲውስ ያደርጋሉ ማለት ነው። ጃፓኒዝ ፊርም ደግሞ ፕሪፈር የሚያደርጉት ነው ኢንቨስት ኤንድ ፕሮዲውስ አት ሆም። የጃፓኒዝ ፊርሞች ደግሞ ድርጅቶች ሀገራቸው ላይ ኢንቨስት ማድረግ እና ሀገራቸው ላይ ማምረት ላይ ትኩረት ያደርጋሉ። ስለዚህ ምን ያህል ከሀገር ፖለቲካል ኢኮኖሚው እንደሚለያይ ማየት እንችላለን ማለት ነው። ስለዚህ በቀጣይ የምንመለከተው 3.4 ኮር ኢሹ ገቨርኒንግ ኢንስቲትዩሽን ኤንድ ገቨርናንስ ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ በሚል ይሆናል ማለት ነው።